ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ዛሬ እንግዲህ ትንሽ በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። በተለይ ደግሞ እኛ አረብ ሀገር ያለን ልጆች ይመለከታል። ስደት ላይ ሰው ቤት የምንሰራ ልጆች ማለት ነው። ሀሳባችሁ የእናንተ ሀሳብ ኮመንት ላይ አስቀምጡ ማለት ነው። እንግዲህ ይሄ ሁለት ቀን አይታችኋል ብዬ አስባለሁ። በተለይ ሳውዲ ላይ ብዙ እህትና ወንድሞቻችን እያጣን ነው ማለት ነው። ያው ህይወትን እንቀይራለን እንለውጣለን ብለው ብዙ ነገር አሳልፈው ነው ከሀገር የሚወጡት። ይሄ ደግሞ ማንም የሚያውቀው ታሪክ ነው። በተለይ ደግሞ በባህር የሚመጡ የነሱ ደግሞ በጣም የከፋ ነውና እኔ በቀደም እህታችን ሀኒ ህይወቷን በማለቧ በጣም ነበር ያዘንኩት። ማለት በጣም አሳዝናኛለች ልጅቷ ማለት ነውና ይሄ ሁሉ አመት የሰራች ልጅ ድካም ያየች ልጅ እንደገና ለመኖር ብላ የከፈለችው መስዋዕት በጣም ከባድ ነገር ነውና በጣም በሷ መማር እንችላለን። በተለይ አረብ ሀገር ያለን ልጆች እኛ ስንት አመት 6 አመት 7 አመት አንድ ቤት በዛ ላይ 24 ሰዓት ቆማችሁ እየሰራችሁ እንደገና ጉልበት አለኝ ማለት በጣም ከባድ ነገር ነው። እንኳን ባህር ለማቋረጥ ይቅርና ልጅ ለመውለድ በራሱ እንዴት ፈተና እንደሆነ ይሄ ብዙ እህቶቻችን ላይ የምናየው ታሪክ ነውና እዚህ ስንኖር ታውቃላችሁ፣ ትቆማላችሁ፣ ሙቀት አለ፣ ብርዱ አለ፣ መውጣት ደረጃ አለ፣ ብዙ ነገር አለ። ቤት የሚጸዳው ኬሚካል ነው ማለት እኛ የምናየው የውጭ ውበት ነው እንጂ ውስጣችን ምን ያክል እንደተጎዳ ምንም የምናውቀው ታሪክ የለምና አሁን እቺ ልጅ ስትታይ ልጅ ናት፣ ብዙ መስራት የምትችል ሲታይ ሰውነቷ ደህና ነው፣ ግን ውስጧ በጣም ደክሟል። የአረብ ሀገር እንደዚህ በባህር መጣችሁ፣ በተለይ በባህር የምትመጡ ልጆች እባካችሁ ለእናንተም ህይወት ብቻ ሳይሆን በእናንተ ህይወት ውስጥ በማለፍ ቤተሰብ አለ፣ ልጅ አለ፣ የብዙ ሰው ህይወት ነው የሚጨልመው በአንዴ ማለት ነውና ብቻ በጣም ነው ያሳዘነችኝ እግዚአብሔርን። አንዳንዴ ሰው ሲሞት ነው የምናውቀው። እኔ አሁን ስትሞት ነው ልጅቷን ያወቅኳት፣ ቪዲዮ ያመጣልኝ። በህይወት እያለች ግን አንድም ቀን አይቻት አላውቅምና እስኪ ባካችሁ ጥንቃቄ አድርጉ። ለመኖር ስትሉ ነው ይሄን ነገር የምትከፍሉት፣ ግን ሞታችሁ አይደለም ህይወትን ማስቀጠል የምትችሉት። እየኖራችሁ መኖር ነው በቃ። ለምሳሌ እኔ ገና ለገና ነገ ሞታል ማለት እኖራለሁ ብዬ ዛሬ መሞት የለብኝም። ነገር ለመኖር ቀስ ብዬ በቃ የሆነ ነገር ለምሳሌ ሳውዲ እንኳን በነጻነት መኖር አትችሉ፣ ሌላ ሀገር መቀየር 3-4 አመት ከዛ በኋላ ደግሞ አሪፍ ህይወት ትኖራላችሁ። ግን ዛሬን አጨልማችሁ ነገ ደግሞ ማለት እደሰታለሁ ብላችሁ ካሰባችሁ በጣም ከባድ ነገር ነው። በዚህ መሀል መሞት አለ፣ ብዙ ነገር ማጣት አለና በጣም አሳዝናኛለች። በሷ ብዙዎቻችሁ መማር ትችላላችሁ። ተመልሳችሁ ሀገር ገብታችሁ እንደገና በህጋዊ መንገድ ለምትመጡ ሰዎች ማለት ነው ጥንቃቄ አድርጉ። ይሄ ማለት እሷ አሁን ሚዲያ ላይ ስለምትታወቅ ነው። ብዙ የማይታወቁ እህትና ወንድሞቻችን በየበረሃው እየቀሩ ነውና በጣም ነው የሚያሳዝነኝ። በተለይ ልጅ አላት፣ አስቡት፣ የስንት አመት ህፃን ልጅ። ሁለተኛ ደግሞ ከትላንትና ነው ራሷን አጠፋች ማዳም ቤት የተባለችው ልጅ። ራሱ በጣም ነው የምታሳዝነው። ሰው እንደዚህ ስታዩት እውነት ለመናገር ጤነኛ ማለት ደስተኛ ይመስላል ሚዲያ ላይ እንደዚህ ምናምን ስትስቁ ምናምን ወይ ስትዘምሩ፣ ግን ውስጡ በጣም ብዙ ሰው የቆሰለ ነው። ማንም ጤነኛ ሰው የለምና በጣም እሷን በጣም ነው የምታሳዝነውና እኔ አላቅም ማለት ምንም አክል ብትጎዱ ራስን ማጥፋት በዛም በሰው ሀገር አስባችሁታል። እቺ ልጅ አሁን ሰዊት ቤተሰብ እቀይራለሁ ብላ ራሷን እቀይራለሁ ብላ መጣች። ብዙ ችግር አለ አውቃለሁ። ማንም ሰው እዚህ ምድር ላይ ብዙ መስዋዕት ከፍሎ ነው የሚኖረው ማለት ሳይቸገር ሳይከፋው ምናምን የሚኖር ሰው የለም። ግን እንደዚህ አይነት ውሳኔ መወሰኑ ተገቢ ነው ብዬ አላስብም። ለምን እኔ የሷ ኮመንት ስር ገብቼ ሁሉም ሰው በቃ እንደዚህ አይነት ኮመንት ነው፣ እኔም እንደሷ ብሆን ነው የሚሻለው፣ እኔም ብሞት ነው ምናምን። ይሄ ራስን ማጥፋት ምርጫ ነው ብዬ አላስብም። ምክንያቱም ሁለቱም ነው የምታጡት፣ እዚህም እዛም ታጣላችሁ። ሲቀጥል ደግሞ መጸለይ ማለት
አውቃለሁ የሆነ ሰዓት ላይ በጣም ትደክማላችሁ። የሆነ ነገር ከአቅማችሁ በላይ ሲሆን በቃ ማለት ታግሳችሁ በቃ ብዙ ጊዜ ትታገሳላችሁ፣ ግን የመጨረሻው ሰዓት በጣም ነው የሚያደክማችሁና እንደምንም ብላችሁ ከጸሎት አድርጋችሁ ያን ችግር ማለፍ ነው። ወይም ደግሞ ካልሆነ የማይሆን ነገር ከሆነ በቃ ሁሉንም ነገር ለፈጣሪ መስጠት ነው ብዬ ነው ማስበው። ማለት እሱ ነው እና ብዙ ሰው ለካ የምታዩት ቲክቶክ ላይ እኔ በጣም ኮመንታተሮች በጣም ነው የሚያሳዝኑኝ። ማለት ሁሉም የቆሰለ ነው። በቃ ማንም ሰው ደስተኛ አይደለም በህይወቱ እና እባካችሁ እንደዚህ አይነት ነገር ግን ምርጫችሁ አታድርጉ። አሁን ልጅቷ ቤተሰብ አለ፣ እህት ወንድም አለ፣ የብዙ ሰው እንትን ነው ልብ ነው የምትሰብረው እና እህቷ ስትናገር በዛ ላይ አስቡት የእሷን ሰሪ ራሱ በጣም እስር ቤት ናቸው። እንደገና ደግሞ ሬሳ ለመግባት ራሱ ስንት ነገር ነው የሚጨርሰው። ማለትም ብዙ ጊዜ ነው 6 ወር 7 ወር ነው እንግዲህ ሲሉ የሰማሁት ማለት ነው። እና ቤተሰብ በዚህ መሀል ይሰቃያል። ብዙ ነገር አለ ብዙ እና ብትችሉ እህት ወንድሞቼ በሰው ሀገር ራሳችሁን እንዳታጠፉ። በቃ ምንም ካልሆነ ህይወት ካልሆነች ሀገር መግባት ነው። በቃ ወደ ቤተክርስቲያን መሄድ ወደ መስጊድም በቃ የሆነ እምነት ቦታ አላ በቃ እዛ ስትሄዱ ሴጣን ማለት ነው ይሸሻል። እንደዛ ነው ብዬ ነው ማስበው በራሴ እንጂ አሁን እንደዚህ ማለት የሆነ ሰው ራሱን አጠፋ እኔም ላጥፋ የምትሉ ሰዎች ጥሩ አይደለም ብዬ ነው ማስበው። ራሳችሁን ከእንደዚህ አይነት ነገር ጠብቁ። ማለት አለ ብዙ ሰው የተከፋ ብዙ ሰው ተቸግሮ ነው። ማንም ሰው ሳይከፋው እዚህ ምድር ላይ የሚኖር ሰው የለም። በቃ ዛሬ ትደሰላላችሁ ነገር ግን አንዳንዴ ደግሞ ተከታታይ ይሆናል። በቃ ችግሩ በራሱ ተከታታይ በቃ ምንም ነገር ካቅማችሁ በላይ ይሆናል። ግን እሱ ደግሞ በጸሎት ነው እና ለእህታችን ነፍስ ይማር። ከዚች ልጅ መማር አለባችሁ ባካችሁ። በተለይ ብዙ አመት ሰርታችሁ አረብ ሀገር የሆነ ሳይሞላ ሲቀር የምትወስኑት ውሳኔ ከባድ ነው አይደለም። ሁሉንም ነገር ተውት። ስትተውት ማለት ነው ሴጣን በራሱ ይተዋል እና እኛ ስለምንጨናነቅ ነው። አንዱ ደግሞ በፍቅረኛ ምክንያት ነው ይላል። ፍቅረኛዋ ስለከዳት ነው አልፈልግሽም ስላላት ነው ራሷን ያጠፋችው ይላል። ብቻ ብዙ ነገር ያወራሉ። እውነታው ደግሞ ከቤተሰቦቿ መስማት ነው የሚሻለው፣ በተለይ ከእህቷ ማለት ነው። እና ፍቅረኛም ቢሆን ማንም ቢሄድ ወንድ ቢሄድም ወንድ ይመጣል። ምንም ህይወትም የሚያስጠፋ ነገር አይደለም። አውቃለሁ ፍቅር ይጎዳል። ቢሆንም ወይ ፈጣሪ የተሻለ ነገር አስቦላት ሊሆን ይችላል። እንደዚህም ደግሞ የሚያረጉ ሰዎች ማለት አፍቅረው የሚከዱ ወንዶችም ፈጣሪ ልቦና ይስጣቸው። ማለት እንደዚህ ብትሆን በወንድ ምክንያትም ቢሆን እሱ እረፍት አይኖረውም እና እኔ በእንደዛ ነው ብዬ አላምንም። ግን ምንም ቢሆን ብቻ አላቅም፣ የውስጧ ፈጣሪ ነው የቺ ልጅ የሚያውቀው። የብዙዎቻችን ቁስል የሚያውቀው ፈጣሪ ነው እና በቃ ሁሉንም ነገር ከእግዚአብሔር ጋር ከፈጣሪ ጋር መቅረብ ነው የሚያዋጣን። እንደዚህ አይነት ውሳኔ በማርያም እንዳትወስኑ። እኔ ብዙ ማርያምን እኔ በጓደኞቼ ስለማቅ ነው። አንዳንድ ሰው እንዴት ነው ለሞት ይጸልያል እንዴ? እነሱ በቃ እኔ ጓደኞቼ ለመሞት የሚጸልዩ አሉ። በቃ ለምንድን ነው እዚህ የምኖረው? ምን እጠቅማለሁ? ምን እሰራለሁ ብለው ማለት ሞት የሚለምኑ ጓደኞቼ ያሉ። እኔ ግን እንደዚህ አይነት ነገር መስማት አልፈልግም። እንደዛ ራሱ ሲሉ በጣም ነው የምቆጣቸው። ማለት እንዴት ለምን ምናምን ብዬ ግን ሰው ሁሉ ማለት እኔ አላቅም። እንደዚህ ሰው ለብሶ ስታዩ ወይ ስቆ ስታዩ ሚዲያ ላይ ምናምን ጤነኛ ወይ ውስጡ ምንም ያልተነካ ነው የሚመስለውና ብዙዎቻችን እንግዲህ የውስጣችን ቁስል ፈጣሪ ነው የሚያውቀውና በጣም ነው ያሳዘነችኝ። ነፍሷ በሰላም ትረፍ። ቤተሰብ የዛሬ ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ብዝት ይበል።